ሰላም የትንሿ ሲኒማ ቤተሰቦች እንዴት ቆይታችኋል? ባለፈው በክፍል 1 ያቋረጥነውን ዌልካም ቱ ሴክሽን E የተሰኘው ፊልም ዛሬ በሁለተኛ ቻናላችን በምዕራፍ 2 ወደ እናንተ መተናል። ቪዲዮውን ላይክ እያደረጋችሁ መጀመራችሁን አትርሱ። ወደ ፊልሙ እንለፍ። በባለፈው ክፍላችን ጂ ካገታት ሰውዬ እጅ ለማውጣት እሱም በቴስታ መታው ካለችበት ፎቅ ላይ ወደታች ትዘለ ነበር ያቋረጥነው። ወንዶቹ በድንጋጤ ተራርጠው ስራው ይገባሉ። ደስ በሚልም ሁኔታ እነሱ ላይ ነበር ማረፍ የቻለችው። የዘለለችው በድንጋጤ ስለነበር ምንም የምታውቀው ነገር አልነበረም። እነሱም ይህንን በማድረጓ በጣም ተናደውባታል። ከዛ አካባቢም ከወጡ በኋላ እነ ኪፈር የጂን ደህንነት በተደጋጋሚ ጠይቋታል። እሷም የዚህ ጸብ ምክንያት የሆነውን ኪኮን ብቻውን ማናገር እንደምትፈልግ ትነግራቸውና እነ ኪፈር ባይፈልጉም ከዛ ጋር ታስነሳቸዋለች። ለኪኮም እሱ ከሷ ጋር የፍቅር ግንኙነት መጀመር እንደፈለገ አንዳንድ ወሬዎችን እንደሰማችና እሷ በዚህ ሰዓት ከማንም ጋር ግንኙነት መጀመር ስለማትፈልግ ከሷ ብዙ ነገር መጠበቅን እንዲያቆም ትነግረዋለች። እሱም በዚህ ነገር በጣም እያዘነ ተነስቶ ይሄዳል። እነ ኪፈርም እንደተመለሱ ዴቪድ ደህንነትሽን ለማረጋገጥ ሲባል እኔ እስከ ቤት ላደርስሽ ብሎ ያሳምናትና ይዟት ሲሄድ እነ ኪፈር በጣም ይናደዳሉ። ዴቪድም እስከ ማታ ድረስ አብሯት በመዋል ይሸኛትና ማታ ላይ ከመለያየታቸው በፊት ያንቺ ደህንነት ብቻ ነው የሚያሳስበን፣ ለተፈጠረው ነገር ደግሞ እጅግ በጣም ይቅርታ ይላታል። እሷም ስለዚህ ጸብ ጉዳይ ሁሉንም ነገር ማወቅ እንደምትፈልግ ትነግረዋለች። እሱም ያለውን ነገር ከነገራት በኋላ የሆነ ሰው ቢያፈቅርሽ ግንኙነት ውስጥ የመግባት ፍላጎት አለሽ ብሎ ይጠይቃታል። እሷም በአግራሞት ለምን እንደጠየቃት ስትጠይቀው እሱም ኪፈር እንደሚያፈቅራትና ከሱ ጋር መሆን እንደምትችል ይጠይቃታል። ጂም ከማንም ጋር የፍቅር ግንኙነት መጀመር እንደማትፈልግ ትነግረውና ራሷን በማረጋጋት ወደ ቤት ትገባለች። እቤት ስትገባ ቀኑን ሙሉ በመጥፋቷ ሁሉም ተጨንቀው ነበር። አንጅሎም እስከዚህ ሰዓት ድረስ የት እንዳመሸች ሲጠይቃት ግንባሯን ተጋጭታ ሐኪም ቤት ሄዳ እንደነበር ትነግረዋለች። እናም አንጅሎ በስራ ምክንያት ለትንሽ ቀናት ወደ ሌላ ሀገር ሊሄድ እንደሆነ ሲነግራቸው አይሪስ ካሁን በኋላ የዚህ ቤት ተቆጣጣሪ እኔ ነኝ፣ ለሁሉም ነገር እኔ ነው ፍቃድ የምትጠይቅኝ ይላታል። በዚህ ሰዓት በድንገት ስልኳ ይጠራና ስልኳን ለማውጣት ቦርሳዋን ስትበረብር በድንገት የእርግዝና መመርመሪያ መሳሪያ ከቦርሳ ውስጥ ይወድቃል። አይሪስም እየደነገጠ ከኪፈር አርግዘሽ ነው ይላታል። እሷም ከየት እንዳገኘችው እየነገረቻቸው የእሷ እንዳልሆነና በትምህርት ቤት ውስጥ ያገኘችው እንደሆነ በትነግራቸውም ነገር ግን ሊያምኗት ፈቃደኛ አልነበሩም። አንጅሎም የቤተሰባቸው ስም በእንደዚህ አይነት ጉዳይ መጥፋት እንደሌለበት እየነገራት በተደጋጋሚ እውነቱን እንድትነግራቸው ይጠይቃታል። ምንም ብትላቸው ሊያምኗት ፈቃደኛ ስላልነበሩ አይሪስ የኪፈር እንደሆነ ስለሚጠረጥር ኪፈርና ጓደኞቹን ያስጠሯቸውና ለምርመራ ወደ ሆስፒታል ተያይዘው ይሄዳሉ። ጂ ማንም ሊረዳት ባለመቻሏ በጣም ተናዳለች። ከትንሽ ቆይታም በኋላ ዶክተሯ ትመጣና ምንም አይነት እርግዝና እንደሌለባት ስትነግራቸው ጂ በጣም ትደሰታለች። በተቃራኒው አንጅሎና አይሪስ ግን የእፍረት ስሜት ይሰማቸዋል። በሰዓቱ ሳቁን መቆጣጠር ያልቻለው ኪፈር ከት ብሎ በመሳቅ ተነስቶ ይወጣል። በዚህ ሰዓት ዩሪ ወደሷ ይመጣና በካይፈር ቦታ ሆኜ ይቅርታ ልጠይቅሽ ይላታል። እሷም የሱ ይቅርታ እንደማያስፈልጋትና በእነሱ ምክንያት ችግር ውስጥ በተደጋጋሚ መግባት እንደሰለቻት ትነግሯለች። ከሆስፒታሉም ሊወጡ ሲሉ ኪፈር እስካሁን እየሳቀባት ስለሆነ በጣም ትናደድና ከባድ የሆነ ቦክስ ታቀምሰዋለች። በማግስቱም ወደ ትምህርት ቤት ሲመጡ ጂ ኪፈርን በቦክስ እንደመታቸው ፊቱ ላይ ባለው ጠባሳ ያስታውቅ ነበር። በዚህ ሰዓት ሁሉም ተማሪ ስለዚህ ጉዳይ ነበር በየግሉ ሲያንሾካሾክ የነበረው። ከቆይታዎች በኋላ የትምህርት ቤቷ ዳይሬክተር ሁሉንም ተማሪ ተጠራቸውና በቀጣይ ለሚዘጋጀው ፌስቲቫል ምን አይነት ዝግጅት እያደረጉ እንደሆነ ተጠይቃቸዋለች። የሁሉም ክፍል ተማሪዎች የተቀነባበረና ጥሩ የሆነ ፕሮግራም እንደሚያዘጋጁ ሲናገሩ ሴክሽኒዎች ግን እርስ በርስ እንኳን መግባባት የቻሉ አይመስልም ነበር። ለዳይሬክተሯም የፕሮግራሙ ቀን ፊታቸው ላይ ጭንብል በማድረግ ትምህርት ቤት ግቢውን እንደሚጠብቁ ሲነግሯት ርዕሰ መምህሯ ይሄ ሐሳብ እንደማይሆንና ደህና ማወዳደሪያ ሐሳብ እንዲያቀርቡ ትነግራቸዋለች። ከቆይታዎች በኋላ የምግብ ፕሮግራም በትምህርት ቤት ውስጥ ሲዘጋጅ የሴክሽን E ተማሪ ሰልፍ እየበጠበጠ ያስቸግር ነበር። ጂም ሁሉንም ሰልፍ ካዘዘቻቸው በኋላ ዴንዞ ወደ ተባለ ብቻውን አዝኖ ወደ ተቀመጠ አንድ ልጅ ትሄዳለች። ዴንዞም ያረገዘችው የሱ ጮኛ እንደሆነች ሲነግራት ጂ በጣም እያዘነችለት የራሷን ምግብ ለሱ ትሰጠዋለች። ከቆይታዎችም በኋላ ጂ ቆሻሻ ለመጣል ወደ ጓሮ ስትሄድ ዴንዞ ከፍቅረኛው ጋር ሆኖ ልጁ የኔ አይደለም በማለት ሲከራከር ትመለከታቸዋለች። ልታናግራቸውም ወደ እነሱ ስትሄድ ዴንዞ በፍጥነት ከዛ ቦታ ይሄዳል። ልጅቷም ለጂ ያለውን እውነታ ነግራት ዴንዞ ልጁ የሱ መሆኑን ማመን ያልፈለገው እሷ እናትና አባቷ በሞት ስለተለዩአትና ወላጅ አልባ የሆነች ሴት አላግባም ብሎ ስለሚያስብ እንደሆነ ትነግራታለች። ጂም እያባበለቻት በቻለችው መጠን ልታሳምንላት እንደምትሞክር ቃል ትገባላታለች። ጂም ወደ ክፍል እንደተመለሰች ዴንዞን በማን በኩል ልታናግረው እንደምትችል እያሰበች ዩሪ ጥሩ ሙድ ላይ ስላልነበር ብቻውን ወደ ተቀመጠው ዴቪድ በመሄድ ከክላስ በኋላ ልታገኘው እንደምትፈልግ ትነግረዋለች። ዴቪድም እየቀለደ እንደውም አብረን ተዝናንተን እንዴት ወተን እንመለሳለን ሲላት
ሳይ ይሄንን ጉዳይ ይሰማና እኔም አለውበት ይላቸዋል። በዚህ ሰዓት ዩሪና ኪፈርን ጨምሮ ክላስ ውስጥ ያሉት ወንዶች በቅናት አይን ይመለከቷቸዋል። ከክላስም በኋላ እነጂ በተቀጣጠሩት መሰረት ፓርክ በመገናኘት አንድ ላይ በመዝናናት ጊዜ ማሳለፍ ይጀምራሉ። ለእረፍት የሚቀመጡና ሳይ በአጋጣሚ ምግብ ሊያመጣ ከዛ ቦታ ሲሄድ ዴቪድ ይመጣና ከጂ አጠገብ ይቀመጣል። ጂም ስለ ዴንዞ ያለውን ጉዳይ እየነገረችው በዚህ ጉዳይ ላይ ከዴንዞ ጋር ተቀራርበው ማን ሊያሳምንላት እንደሚችል ትጠይቀዋለች። በዚህ ሰዓት ዴቪድ የክላሳቸው ተማሪዎች ተደብቀው ያዩዋቸው እንደሆነ ያስተውላል። እሷም ግን ስላላየቻቸው የታሉ በማለት ስትጠይቀው አንቺ አይንሽን ከጨፈንሽ ከተደበቁበት እንዲወጡ ማድረግበት መንገድ አለኝ ይላትና አይኗን ስትጨፍን ቀስ ብሎ ሊስማት ይጠጋል። በዚህ ሰዓት እየተሯሯጡ ወንዶቹ ከተደበቁበት ይወጣሉ። ሁሉም አይኗን አስጨፍነሃት ምን ልታደርግ ነበር በማለት ሲጮሁበት ከጂ ጋር የተነጋገረበት ጉዳይ እንደሆነ ሲነግራቸው እየቀለደባቸው እንደሆነ ይገባቸውና ጭቅጭቃቸውን ትተው በመስማማት አንድ ላይ መዝናናት ይጀምራሉ። ደስ የሚልን ጊዜ ለማሳለፍ ወደ አስፈሪው ቤት እንግባ የሚል ሐሳብም ያቀርቡና ወደዚህ አስፈሪ ቤት ለመጫወት ይገባሉ። ጂ ብቸኛዋ ሴት በመሆኗ ከሁሉም በላይ በጣም ፈርታለች። ፍርሃታቸውንም በመጋፈጥ ወደ ውስጥ ለመግባት እየሞከሩ ጂ በድንገት አቅጣጫ ስታ ብቻዋን የሆነ ቤት ውስጥ ገባለች። በዛ ቤት ውስጥም የሚያስፈራ አሻንጉሊት ተመልክታ የልጅነት ትዝታዋን ስላስታወሳት በፍርሃት ስቅስቅ እያለች ቅውጥ አድርጋው ታለቅሳለች። በዚህ ሰዓት ድምጿን የሰማው ኪፈር እየሮጠ ወደሷ ይመጣል። ሊያረጋጋት ቢሞክርም በጣም እያለቀሰች እየሰማችውም አልነበረም። ከብዙ ጭቅጭቅና ልመናም በኋላ እሺ ብለው ለመረጋጋት ትሞክርና እጅ ለእጅ ተያይዘው ቀስ እያሉ ከዛ ክፍል መውጣት ይጀምራሉ። ኪፈር በቻለው መጠን ፍርሃት እንዳይሰማት ለማድረግ እየሞከረ ነው። በድንገት ግን አሁንም የሚያስፈራ ነገር ትመለከትና በድንጋጤ ጥላው በመሄድ አሁንም ይጠፋፋሉ። ብቻዋን እየፈራች ሳለ በስንት መከራ ይጠራሩና በድጋሚ ተገናኝተው በደስታ ይተቃቀፋሉ። ኪፈር ስሜታዊ ይሆናል። ፍቅር የሚያያዘው ይመስላል። በዚህ ሰዓት ጓደኞቻቸው እያዩአቸው መሆኑን አስተውለው በፍጥነት ይላቀቃሉ። ከዛም ሲወጡ ሁሉም ያየውን አይቷልና ስለነሱ ነበር ሲያወሩ የነበረው። በአጋጣሚም ሌላ መጫወቻ አይተው ጂ እንዲጫወቱ ስትጠይቃቸው ኪፈር መጫወት ባይፈልግም እሷን ማስደሰት ስለፈለገ ብቻ በሐሳቡ ይስማማል። ዩሪ የነሱ መቀራረብ በጣም የቅናት ስሜት እንዲያድርበት አድርጓል። እናም ወደ መጫወቻው ቦታ ሲሄዱ ረጅም ሰልፍ ነበር የጠበቃቸው። ከነሱ ፊት ለፊት የነበሩትን ሰዎች ያቋቸውም ስለነበር ኪፈርና ዩሪ እንደምንም ብለው ሰዎቹን በማሳመን ወደ ፊት ለፊት ይገባሉ። ኪፈር ከጂ አጠገብ መቀመጥ ስለሚፈልግ ከሷ ጎን ተቀምጦ የነበረውን ሳይ ያስነሳውና ይቀመጣል። ዩሪ በድጋሚ የቅናት ስሜት እየተሰማው ሳለ ጂ ዩሪን የቅድሙን ሴቶች ምን ብለህ ብትነግራቸው ነው ሰልፉን ሊያስቀድሙልን የቻሉት ትለዋለች። እሱም እመወዳትን ልጅ የፍቅር ጥያቄ ልጠይቃት ነው ብዬን ያሳመንኳቸው ይላትና እየሳቀ ነገሩን ቀልድ በማስመሰል ያልፈዋል። ዩሪም ፎቶ እንዲነሱ ስልኩን ሲያወጣ ኪፈርና ጂ በፎቶም ላይ ሳይቀር አንድ ላይ መሆናቸው በጣም የቅናት ስሜቱ እንዲጨምር ያደርገዋል። እናም እዛው መጫወቻ ላይ እንዳሉ በድንገት መጫወቻው በብልሽት ምክንያት ይቆማል። ጂም ደንግጣ ኪፈርን የሆነ ነገር እንዲያደርግ እየነገረችው በድንገት ያጎቷ ልጅ አይረስ ደውሎ እስከዚህ ሰዓት ለምን እንዳመሸችና የት እንዳለች ይጠይቃታል። በዚህ ሰዓት ኪፈር ስልኩን ይቀበለውና ሊያናግረው ሲሞክር ኪፈርና አይረስ ስለማይዋደዱ አይረስ በጣም ይናደድና አሁኑኑ ያለችበት መጥቶ እንደሚወስዳት ይናገራል። ሌሎቹ ጓደኞቻቸው እታች እየተዝናኑ ሲሆኑ እነሱ ግን እዚህ ላይ ተንጠልጥለው በመቅረታቸው በጣም እየተናደዱ በድንገት በጣም ብዙ ርችቶች ወደ ላይ ሲተኮሱ ተመልክተው ጂ በጣም የሚያምር ሆኖ ታገኘውና በጣም እየተደሰተች ሳለ ኪፈር እየተመለከታት ይገረማል። እሷም ስልኳን እንዲሰጣትና ፎቶ እንድታነሳው ስትጠይቀው ኪፈር ስልኩን እንደማይሰጣት ይነግራታል። እሷም ስልኩን ለመቀበል እየተላፋቸው አረ ከዚህ ላይ እንዳልወድቅ ትለዋለች። እሱም እየሳቀባት ያኔ ከፎቁ ላይ ስትዘይ እንደዚህ አትይም ነበር ይላታል። ስልኩንም ልትቀበለው እየተላፋችው ሳለ እላዩ ላይ ትወድቃለች። አውቆ ግጥም አድርጎም ስለያዛት ልትነሳ አልቻለችም ነበርና ዩሪ ሊያግዛት ፈልጎ ሊያነሳት ሲሞክር እሱም እላያቸው ላይ ይወድቃል። በሚፈጠረው ነገር ሳይክትክት ብሎ እየሳቀ ማሽኑ ሰርቶ ወደታች ይወርዱና አይረስ ወደዛ ቦታ ይመጣል። በፍጥነትም ወደ ቤት ይዟት ይሄድና ለምንድነው ከኪፈር ጋር እንደዚህ የምትቀራረቢው ልጁን ወደሽዋል እንዴ ብሎ ይጠይቃታል። እሷም ከኪፈር ጋር አሳልፋ የመጣችውን ደስ የሚልን ጊዜ በአይምሮ ውስጥ እያሰበች ለትንሽ ሰከንዳቶች ትቆያለች። ከሐሳቧም ብንንትልና እንደማትወደው በመናገር ወደ መኝታ ክፍሏ ትሄዳለች። በማግስቱም ዴቪድና ጂ ዴንዞን ሊያናገሩት ወደ መኖሪያ ቤቱ ይሄዳሉ። እዛም ደርሰው ዴንዞ በጣም የደህንነት አረንቋ ውስጥ እንደሚኖር ተመልክተው እያዘኑ ዴንዞ ወደ እነሱ ይመጣና እጮኛውን በጣም እንደሚወዳት ነገር ግን እሱ በዚህ የደህንነት ኑሮ ውስጥ ከሷ ጋር መቀጠል እንደማይችልና እሷ እንኳን በጣም ውድ የሆኑ ስጦታዎችን ስትሰጠው በመተኩ እሱ ምንም ማድረግ ባለመቻሉ በጣም እንደሚያዘን ይነግራቸዋል። እዚህ ደህንነት ውስጥ በመሆኑና ኃላፊነት ሊወስድ ባለመቻሉ በጣም እንደሚያዘን እየነገራቸው በድንገት ፍቅረኛው ግሬስ ወደዛ መጣ አይኑን እያየችው ታለቅሳለች።
ጂም በግሬስ ላይ የተፈጠረው ነገር በጣም አሳዝኗት ምን ማድረግ እንዳለባት ግራ ሲገባት ግሬስ በጣም አዝና እያለቀሰች ከዛ ቦታ እየሮጠች ስትሄድ በድንገት ከነኪፈር ጋር ትጋጫለች። ጂም ግሬስን ልትከተላ ስትልና ካይፈርን ታያቸውና ደንግጣ ትቆማለች። ኪፈርን ባየችው ቁጥር ተሰምቷት የማያውቀውን አዲስ ስሜት እየተሰማት ስለሆነ ፍቅር ይሆን እንዴ በማለት ራሷን እየጠየቀች ግራ በመጋባት ላይ ነች። ኪፈርም የሚላትን ስላጣ በዝምታ አይን አይኗን እያያት የዛሬ ክፍላችን በዚህ ይጠናቀቃል።